መጥፋት ያልቻለ የቆዳ ጠባሳ አስቸግሮታል። የቆዳ ጠባሳ ችግሮች ቆዳ ላይ ብቻ ሳይሆን እንደሚታወቀው ስነ ልቦናም ጭምር ነው። በዛሬ ቪዲዮአችን ስለ ጠባሳ ምንነት እናወራለን። እንዲሁም ጠባሳ እንዴት ነው የሚነሳው? ስንት የጠባሳ አይነቶች አሉ? ጠባሳ እውነት ሕክምና አለው? እና በቤት ውስጥ ምን አይነት እንክብካቤ መደረግ አለበት የሚለውን እናያለን ማለት ነው። እና እስከ ቪዲዮ መጨረሻ ከኔ ጋር ከቆያችሁ ስለ የቆዳ ጠባሳ ሙሉ መረጃ ታገኛላችሁ። ሰላም ጤና ይስጥልኝ። እንኳን ወደ ሰማያዊ ፋርማሲ ዩቲዩብ ቻናል በደህና መጣችሁ። በዚህ ቻናል ስለ አጠቃላይ የጤና መረጃ፣ ስለ ቆዳ እንክብካቤና ኮስሞቲክስ እንዲሁም ስለ መድኃኒት አጠቃቀም ይቀርባል። እኔ ፋርማሲስት አክሊል እባላለሁኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረግን አትርሱ። እንዲሁም ለብዙ ሰው እንዲደርስ ሼር አድርጉ። አሁን በቀጥታ ወደ ዋና መረጃ ልውሰዳችሁ። ለመሆኑ ጠባሳ ምንድን ነው ከሚለውን ጀምርና ጠባሳ ማለት እንግዲህ ቆዳ ላይ የሆነ አደጋ ሲደርስ ቆዳችን ራሱ በራሱ በተፈጥሮ የሚያክምበት ብቃት አለው። ታዲያ ጠባሳ ማለት የቆዳችን በተፈጥሮ ራሱ በራሱ በሚያክምበት ፕሮሰስ የመጨረሻ ደረጃ ነው ማለት ነው። ይህ ማለት እንግዲህ ፕሮሰሱ ሲያልቅ ወር ደግሞ የራሱን የሚያክምበትን ፕሮሰስ የመጨረሻ ስቴፕ ይሆናል ማለት ነው ጠባሳ። ታዲያ ወደዚህ ደረጃ የሚያደርሱ ምክንያቶች ምንድን ናቸው? እንግዲህ ጠባሳ በብዙ ምክንያቶች ሊከሰት ይችላል። ለምሳሌ በእሳት ቃጠሎ ሊሆን ይችላል፣ የሞቀ ውሃ ሊሆን ይችላል፣ የጋለ ብረት ሊሆን ይችላል። ሌላም ቀዶ ሕክምና፣ የቆዳ በሽታዎች እንደነ ብጉር የመሳሰሉት ናቸው ማለት ነው። እና አንዳንድ ጠባሳ ብዙም አይታዩ፣ አንዳንድ ጠባሳ ደግሞ ትንሽ አበጥ ይላል። ሌላም ደግሞ ሸንተረር የሚመስል ቅርጽ ይይዛል። እና ለመሆኑ ስንት አይነት የጠባሳ ነው ያለው? እንግዲህ በሕክምናው ሳይንስ 5 የታወቁ የጠባሳ አይነቶች አሉ። እነሱም የተቦረቦረ ጠባሳ ወይም ደግሞ አትሮፊክ ስካር የሚባለው፣ ይሄ ብዙ ጊዜ ብጉር ያላቸው ሰዎች ላይ የሚከሰት ሲሆን አደጋ ከደረሰበት ቆዳ አልፎ የማይስፋፋ አይነት የቆዳ ጠባሳ ደግሞ ሃይፐርትሮፊክ የሚባለው ነው በሕክምና ቋንቋው። ሌላ ደግሞ አደጋ ከደረሰበት ቦታ አልፎ የሚሄድ ክሎይድ ስካር የሚባለው ሲሆን ሌላው ደግሞ የጠባሳ መኮማተር ኮንትራክቸር ስካር የሚባል ብዙ ጊዜ በእሳት እና በጋለ ብረት በሞቀ ነገር የሚከሰት የቆዳ ጠባሳ ነው ማለት ነው። ሌላው እንግዲህ ሸንተረር ጠባሳ የሚባለው ወይም ደግሞ ስትሪች ማርክ የሚባለው ብዙ ጊዜ በእርጉዝ ሴቶችና ክብደት በጣም የሰውነታቸው ክብደት የቀነሰ ሰዎች ላይ የሚያጋጥም አይነት ጠባሳ ነው ማለት ነው። እና እነዚህ የጠባሳ አይነቶች ሕክምናቸው በጣም የተለያየ ነው። ስለዚህ የጤና ባለሙያ ሳያማክሩ ምንም አይነት መድኃኒት መጠቀም የለባቸውም። እና ጠባሳ እንዴት ነው ታዲያ መታከም የሚችለው የሚለውን ከዚህ ቀጥለን እናያለን። እንግዲህ የጠባሳ ሕክምና እንደየጠባሳው አይነት የሚለያይ ሲሆን በዋናነት ግን የሚከተሉት ናቸው። አንደኛው የሚቀቡ እንደነ ሲሊከን ጄል የመሳሰሉ ናቸው። ሌሎች ደግሞ የሚወጉ መርፌዎችም አሉ። በጨረር የሚደረግ ሕክምናም አለ፣ ሌዘር ቴራፒ የሚባለው። ሌላው ደግሞ ቀደው ጥገና ወይም ሰርጀሪ ይሆናል ማለት ነው። እና እነዚህ ሁሉ ሕክምናዎች በጤና ባለሙያ ድጋፍና ክትትል የሚሰጡ ሲሆን የቆዳ ጠባሳ ያለበት ሰው በቤት ውስጥ ማድረግ ያለበት ነገሮች ግን ይኖራሉ። ስለዚህ እነዚህ ነገሮች ቀጥለን እናያቸዋለን። እና አንድ የቆዳ ጠባሳ ያለበት ሰው በቤት ውስጥ ምንድነው ማድረግ ያለበት ሲባል እንግዲህ በመጀመሪያ ደረጃ የቆዳ ጠባሳ ብዙ ጊዜ ልስላሴ ሊኖረው ይገባል። ስለዚህ ሞይስቸራይዘር በደንብ ያስፈልጋሉ። ስለዚህ አሎቬራ ጄል፣ ማር መቀባት፣ ቫይታሚን ኢ ቅባቶች፣ የሎሚ ጭማቂ፣ ኮኮናት ኦይል፣ እነዚህ ነገሮች ጠባሳውን ልስላሴ እንዲኖረው በማድረግ ራሱን በተፈጥሮ እንዲቀንስ ያደርጉታል ማለት ነው። እና በአጠቃላይ ስለ ጠባሳ ሙሉ መረጃ ይሄን ይመስላል። እና እስቲ እናንተስ ምን አይነት ጠባሳ አላችሁ? ምን አይነት መድኃኒት ተጠቅማችኋል? ለውጥ ሳገኛችሁ ወይ የሚለውን በኮሜንት ላይ ጻፉልን። እንዲሁም ይህን ቻናል ሰብስክራይብ በማድረግ እንደዚህ አይነት ወሳኝ የጤና መረጃዎች ተጠቃሚ ሆኑ።
እና ላይክ ኤንድ ሼር በማድረግ ለሌሎች እንዲደርስ አድርጉ። ፋርማሲስት አክሊል ነኝ። ከኔ ጋር ስለቆያችሁ አመሰግናለሁ።